ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡንን አሪፍ አሪፍና ጠቃሚ ቪዲዮዎችን ይደርሷችኋል ማለት ነው። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። በተለያዩ ሶሻል ሚዲያ ላይ ገብታችሁ ለምሳሌ ያክል ኢሞ፣ ቴሌግራም፣ ዋትሳፕ፣ ኢንስታግራም፣ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ቻት ማድረግ ብፈልጉ፣ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየለቀቅ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን እያስተማር እንገኛለን። ከሰኞ እስከ ዓርብ ለአንዳንድ ሰዓት ነው። ስልክ ቁጥራችን እዚህ ጋር ልላችሁ ደውሉን፣ አሊያም ደግሞ በኢሞ በዋትሳፕ ሀይበሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው በጣም ጠቃሚና አስፈላጊ ብዙ ጊዜ የምንጠቀማቸው አጫጭር ቃላቶች አሉ። የሰላምታ ቃላቶችም አብረው አሉ። አብረን የምናይ ይሆናል ማለት ነው። እሺ ልጀምር። እዚህ ጋር እሱ ምን ይላል? ይቅርታ፣ ጠቃሚ ቃላቶች ይላል። እንደነገርኳችሁ ጠቃሚ ቃላቶች። እሺ ኤስ ኢ ሰ ኤል እና ኤ ደግሞ እንደ ላ ይነበባል። ኤም ብቻዋን ም በአንድ ላይ ሰላም። ስለዚህ ሰላም። ኤን ኢ ነ ደብሊው ብቻዋን ደግሞ ው በአንድ ላይ ምን ይሆናል? ሰላም ነው። ሰላም ነው ብላችሁ መጻፍ ብትፈልጉ እንደዚህ ነው ማለት ነው። ሰላም ነው። ወይም አንድ ሰው እንደዚህ ሲጽፍላችሁ ምን ብላችሁ ታነቡታላችሁ ማለት ነው? እናንተ ሰላም ነው ብላችሁ ታነቡታላችሁ ማለት ነው። ኦኬ። ቀጣይ ደግሞ አሁንም ኤስ ሰ ኤል ኤ ላ ኤም ብቻዋን ም ሰላም። ኤን ነ ኤስ እና ኤች ደግሞ ሽ በአንድ ላይ ሰላም ነሽ ለሴት ሲሆን ሲነበብ ምንድን ነው? ሰላም ነሽ ብለን ማንበብ እንችላለን ማለት ነው። ሰላም ነሽ፣ ሰላም ነሽ። ኦኬ። ቀጣይ ደግሞ ኢ እንደ እ ትነበባለች። ን እንደ ን፣ ዴ ዲና ኢ፣ ቲ ደግሞ እንደ ት እንዴት። ከዛ ኤን ኢ እንደ ነ፣ ኤስ ኤች ደግሞ እንደ ሽ በአንድ ላይ እንዴት ነሽ፣ እንዴት ነሽ። ብዙ ጊዜ የምንጠቀማቸው ቃላቶች ናቸው ማለት ነው። ስለዚህ በአንድ ላይ ምን ይሆናል? እንዴት ነሽ፣ እንዴት ነሽ። ኦኬ። ቀጣይ ደግሞ አሁንም ኢ እንደ እ ትነበባለች። ኤን እንደ ን፣ ዲና ኢ እንደ ዴ፣ ት እንደ ት እንደ ት ይቅርታ። እሺ። ስለዚህ በአንድ ላይ እንዴት፣ ኤን ኢ ነ፣ ኤች ብቻዋን ደግሞ ህ እንዴት ነህ ለወንድ ሲሆን ማለት ነው። እንዴት ነህ፣ እንዴት ነህ። ኦኬ። እሺ። ቀጣይ ደግሞ ኢ እንደ እ ትነበባለች። ኤን እንደ ን፣ ዲና ኢ እንደ ዴ፣ ቲ ብቻዋን እንደ ት እንዴት ከለያየ ነው። ኤን ኤ ኤ ካለች አራተኛ ፊደል ነው። ይህን አራተኛ ፊደል ትጠራላችሁ እና ሲኤች ዩ እዚህ ጋር ደግሞ እንደ ቹ፣ ኤች ብቻዋን ህ በአንድ ላይ እንዴት ናችሁ። ለብዙ ሰው ሰላምታ መግለጽ ብትፈልጉ እንዴት ናችሁ ብላችሁ ትገልጻላችሁ ማለት ነው። ስለዚህ በአንድ ላይ እንዴት ናችሁ ብላችሁ መናገር ትችላላችሁ ማለት ነው። ኦኬ። ቀጣይ አሁንም እዚህ ጋር እንዴት ያየነው ነው። ደብሊው ኤ ዋ፣ ኤል ብቻዋን ል፣ ኤስ እና ኤች ደግሞ ሽ እንዴት ዋልሽ። አንዲታችን እንዴት እንደዋለች መጠየቅ ብትፈልጉ እንዴት ዋልሽ ብላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ እንዴት ዋልሽ። ኦኬ። ቀጣይ ደግሞ ኢ አሁንም እንደ እ ትነበባለች። ኤን እንደ ን፣ ዲና ኢ እንደ ዴ፣ ት ብቻዋን ደግሞ ት እንዴት። ደብሊው እና ኤ ዋ፣ ኤል ብቻዋን ል፣ ኬ ክ እንዴት ዋልክ ለወንድ ሲሆን ደግሞ ስለዚህ እንዴት ዋልክ ብለን መጠየቅ እንችላለን ማለት ነው። እንዴት ዋልክ። ኦኬ። ቀጣይ አሁንም እንዴት ያየነው ነው። ደብሊው ኤ ዋ፣ ኤል ኤ ላ፣ ሲኤች ዩ ቹ፣ ህ ኤች ደግሞ እንደ ህ በአንድ ላይ እንዴት ዋላችሁ፣ እንዴት ዋላችሁ፣ እንዴት ዋላችሁ ማለት እንችላለን ማለት ነው። ለብዙ ሰዎች ሲሆኑ እንዴት ዋላችሁ። ኦኬ። ቀጣይ ኤስ እንደ ስ ትነበባለች። አር እና ኤ ካለ ደግሞ የአራተኛ ፊደል ትጠራላችሁ። የማንን አራተኛ ፊደል ነው?
ከኤ በፊት ያለችዋ አር ናታ። ስለዚህ የረን አራተኛ ፊደል ራ እንላታለን ማለት ነው። ስራ። እሺ ኢ እንደ እ፣ ኤን እንደ ን፣ ዲና ኢ እንደ ዴ፣ ብቻዋን ት። ስራ እንዴት ኤን ኢ ነ፣ ደብሊው እንደ ው። በአንድ ላይ ስራ እንዴት ነው፣ ስራ እንዴት ነው፣ ስራ እንዴት ነው ብለን መጠየቅ እንችላለን ማለት ነው። ስራ እንዴት ነው። ኦኬ። ቀጣይ ደግሞ ኤ እንደ አ፣ ዲና ኢ ዳ፣ አር ብቻዋን ር፣ አዳር። ኢ እንደ እ ትነበባለች። ን ኤን እንደ ን፣ ዲና ኢ ዴ፣ ብቻዋን ት። ቅርታ አዳር እንዴት ኤን ኢ ነ፣ ቢ በ፣ አር ብቻዋን ር። በአንድ ላይ አዳር እንዴት ነበር፣ አዳር እንዴት ነበር ብለን ማንበብ እንችላለን ማለት ነው። አዳር እንዴት ነበር። ኦኬ። ቀጣይ ደብሊው እንደ ው፣ ኤል እና ኦ ካለ ደግሞ ከእሷ በፊት ያለችዋን ፊደል ሰባተኛዋን መጥራት። ኤል እንደ ለዘር ነው የምትነበብ። ስለዚህ ኦ ስላለች የለ ሰባተኛ ፊደል ትሆናለች ማለት ነው። ውሎ። እሺ እንዴት ነበር። በአንድ ላይ ምን ይላል? ውሎ እንዴት ነበር፣ ውሎ እንዴት ነበር፣ ውሎ እንዴት ነበር ይላል ማለት ነው። ኦኬ። እዚህ ጋር አሁንም ኤን እና ዩ ካለ ደግሞ ሁለተኛ ፊደል መጥራት ማለት ነው። ልብ በሉ። የማንም ሁለተኛ ፊደል ነው የምጠራ? ኤን እንደ ነዘር ነዋ። የነዘሩ ሁለተኛ ፊደል ኑ። አር ኦ ካለ ሰባተኛ ፊደል ነው የምጠራ ብያለው፣ ከሷ በፊት ያለዋ። ስለዚህ ኑሮ እንዴት ነው። በአንድ ላይ ምን ይሆናል? ኑሮ እንዴት ነው፣ ኑሮ እንዴት ነው ብለን መጠየቅ እንችላለን ማለት ነው። እሺ ኢ እ፣ ኤን እንደ ን፣ ዲና ኢ ደ፣ ኤም እንደ ም፣ ኤን ብቻዋን ን፣ እንደምን። ኤ አ፣ አር ኢ ረ፣ ኤፍ ኢ ፈ፣ ዲኤ ዳ፣ ሲኤች ዩ ቹ፣ ኤች ብቻዋን ህ። እንደምን አረፈዳችሁ፣ እንደምን አረፈዳችሁ ማለት እንችላለን ማለት ነው። ኦኬ። ቀጣይ አሁንም እንደምን የሚለው ከላይኛው ጋር ተመሳሳይ ነው። እንደምን ኬና ኦ ቆ፣ ዋይና ኤ ያ፣ ሲኤች ዩ ቹ፣ ኤች ብቻዋን ህ። እንደምን ቆያችሁ፣ እንደምን ቆያችሁ። በአንድ ላይ ምን ይሆናል? እንደምን ቆያችሁ ይላል ማለት ነው። ኦኬ። ቀጣይ ደግሞ እንደምን ደብሊው ኤ ዋ፣ ኤል ኤ ላ፣ ሲኤች ዩ ቹ፣ ኤች ብቻዋን ህ። በአንድ ላይ እንደምን ዋላችሁ፣ እንደምን ዋላችሁ ብለን መጠየቅ እንችላለን ማለት ነው። እሺ ቀጣይና የመጨረሻው ምን ይላል? እንደምን ኤ አ፣ ዲና ኤ ደ፣ አር ኤ ራ፣ ሲኤች ዩ ቹ፣ ኤች ብቻዋን ሁ። በአንድ ላይ እንደምን አደራችሁ፣ እንደምን አደራችሁ። ስለዚህ በአንድ ላይ ምን ይሆናል? እንደምን አደራችሁ ይላል ማለት ነው። ስለዚህ በዛሬ ትምህርታችን የተመማር ጠቃሚ ቃላቶችን የምንላቸው በእንግሊዝኛ የተጻፉትን እንዴት አድርገን ወደ አማርኛ እንቀይራለን የሚለውን ለማየት ሞክረናል ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን።